ሰላም የወርልድ ሆም ቤተሰቦች ዛሬ በአዲስ ጉዞ መጥተናል። ከአፍሪካ ተነስተን ወደ ሰሜን ወደ ታሪካዊቷ ዘመናዊቷ አውሮፓ እናመራለን። አውሮፓ የዓለም የቱሪስት መናኸሪያ ሆነች። ዛሬ በ10 ደቂቃ ውስጥ 5 እጅግ ማራኪ አገራት እናያለን። በተለይ ቁጥር 1 ላይ የምናያት አገር ሁላችንም ህልም የሆነች ናት። እስከ መጨረሻ አብራችሁን ቆዩ። አሁን በ5 ነው የምንጀምረው። በ5ኛው አገር ነው የምንጀምረው። ከዚያ ወደ አንደኛው እንሄዳለን። መቻች 5ኛ የተቀመጠችው ምን መሰላችሁ? ግሪክ። ወደ ደቡብ ስንወርድ ግሪክን እናገኛለን። ግሪክ የዲሞክራሲ የፍልስፍና መገኛ ናት። በተለይ ሳንቶሪኒ ደሴት ላይ ያሉት ነጭና ሰማያዊ ቤቶች ከባህሩ ጋር ተዳምረው የሚፈጥሩት ውበት ወደር የለውም። ታሪክና የባህር ዳርቻ እረፍትን የሚፈልግ ሰው ግሪክ ምርጥ ምርጫ ናት እና ወደሱ እንዲስዱ እጋብዛቸዋለሁ። ሌላኛው ደግሞ አራተኛው ደግሞ ስናያት ስዊዘርላንድ። እዚህ አገር ስትሆኑ አየር መተንፈስ ብቻውን ደስታ ይሰጣል ማለት ነው። በቃ በጣም በዚህ ተራራዎች ያሉ ተክሎች ምናምን ስታዩ በጣም ውብ ነው። በቃ የተፈጥሮ ተራራዎች፣ ፏፏቴዎች፣ ንጹህ ሐይቆች ልክ እንደ ስዕል ናቸው። እዚህ ቦታ መሆን በቃ ተፈጥሮ ነገር የሚመቻቸው ሰዎች በተለይ ስዊዘርላንድ አንድ ምርጫ ናት ማለት ነው። ስዊዘርላንድ በዓለም ላይ ካሉ ሰላማዊና ውድ አገራት አንዷ ናት። ባለፈው ጥቅሼው ነበር። አሁን ደግሞ ወደ ሶስተኛዋ ፈረንሳይ። ፈረንሳይ የፍቅርና የፋሽን ሀገር። ፓሪስ ውስጥ የኢፊል ታወር ስር ቆማችሁ ፎቶ መነሳት የብዙዎች ህልም ነው። አብዛኛው ሰው ፎቶ መነሳት በጣም ይወዳል በኢፊል ታወር ላይ ማለት ነው። ነገር ግን ፈረንሳይ ከፓሪስ ውጭም እጅግ የሚያምሩ የገጠር መንደሮች፣ ጥንታዊ ቤተመንግስቶች አሏት። ከፓሪስ ወጣችሁ ከከተማ ወጣችሁ ገጠራማ ቦታዎች ስታይ በጣም ውብ ናቸው፣ በጣም አሪፍ ናቸው። እናም ውበትና ስርዓት በአንድ ላይ የምታይባት አገር ናት። ሁለተኛዋ ደግሞ ጣሊያን ናት። ጣሊያን የጥበብን የታሪክና የጣፋጭ ምግቦች ሀገር ናት። ጣሊያን ሄዳችሁ ጣፋጭ ምግብ አለ በጣም ብዙ። እነ ፒዛ በተለይ በጣም ይወደዳል። ሮም ውስጥ ስትራመዱ ከ2000 ዓመት በፊት የተሰሩ ህንጻዎች ታያላችሁ። በጣም ብዙ ዓመት ያደረጉ ህንጻዎች ማለት ነው። እና ቬኒስ ደግሞ በመኪና ሳይሆን በጀልባ የምትዞር ድንቅ ከተማ ናት። በቃ ጣሊያን ማየት ታሪክ በእጅ እንደመንካት ነው። በቃ ቬኒስ ገብታችሁ ይዋት እስኪ አለ በቪዲዮ ምናምን የሚሰሩ ሰዎች አሉና ቬኒስ እንዴት መሆኗን እስኪ ይዋት። በቃ በባህር ነው የቆመችው፣ በባህር ማለት ነው። እና በጣም አስገራሚ ከተማ ነች። አንድ የሆነችው ስፔን እናም ቁጥር 1 ላይ የምናገኛት ስፔን ናት። ስፔን በደማቅ ባህሏ፣ በኳስ አፍቃሪነቷን፣ በድንቅ ህንጻዎቿ ትታወቃለች። ባርሴሎና እና ማድሪድ የሰው የማይሰለቹ ከተሞች ናቸው። እንግዲህ የዛሬ አውሮፓ ጉዟችን ይህን ይመስል ነበር። በቀጣይ ክፍል እስከምንገናኝ ይመቻችሁ። አቅራቢያችሁ ጋር ተካሳይ ነበርኩኝ። እናም ላይክ፣ ሰብስክራይብ አድርጉ። ይመቻችሁ። ባይ ባይ።